ይህንን ሀብት በመጠቀም ለሀገር ለውጥ ትልቅ አስተዋጽኦ ያበረክታል። ክቡር ጠቅላይ ሚኒስትር፣ እንደሚታወቀው አንድን ሀገር ለማሳደግ የህዝብ አቅም ቁልፍ ሚና ይጫወታል። አቅም ሲባል ደግሞ በገበያው ላይ የሚገኝ አቅምና ቢሰራበት ነጥሮ የሚወጣ እምቅ አቅምን ያጠቃልላል። በሀገራችን በገበያው ላይ ካለው ዝግጁ አቅም በላይ ለነገ ዝግጁ የሚሆን እምቅ አቅም መኖሩ ከማንም የተደበቀ አይደለም። የህዝባችን 65 በመቶ ወጣት መሆኑ ሙስሊም በዚህ የሆኑ አካባቢዎችን ጨምሮ አብዛኛው የሀገራችን ክፍል ከትምህርት ጋር የተዋወቁት ዘግይተው እንደመሆኑ መጠን ከዛሬ አቅምነታቸው በላይ የነገ ተስፋነታቸው የነገ ተስፋዎቻችን ናቸው። በሀገር የለውጥ ሂደት ላይም አብረን እንድንስራ ጥሪ ዝግጁ የሆነውንና በስራ የምናበቃውን አቅምን አጣምሮ ማሰብ ይጠይቃል። ክቡር ጠቅላይ ሚኒስትር፣ እንደሚታወቀው አንድ ህዝብ ሁለት አይነት ነፃነቶችን ይሻል። ከመንግስት ጫናና ጣልቃ ገብነት ነፃ የመሆን ነፃነት አንዱ ሲሆን በዚህ አጋጣሚ ትኩረት ልንሰጠው የምንሻው ሁለተኛው የነፃነት አይነት ደግሞ ያ ህዝብ ከመንግስት ሊያገኛቸው ግልጋሎቶችና ድጋፍ የማግኘት ነፃነት ነው። በፖለቲካው ዓለም ፖዘቲቭ እና ኔጌቲቭ ፍሪደም የምንለው መሆኑ ነው። እንደ ኢትዮጵያ ባሉ መንግስት ትልቅ ሚና በሚጫወቱባቸው ሀገሮች ሁለቱም ነፃነቶች አንገብጋቢ ቢሆኑም ያልተገኘ ነገር አይጠበቅምና ከመንግስት የሚጠበቁ ግልጋሎቶች ህዝቦችን ፍትሃዊ በሆነ መልኩ ተጠቃሚ ለማድረግ በመንግስት ላይ ያለውን ኃላፊነት የገዘፈ ያደርጉታል። የነበሩ ተማለቶች ተስተካክሎ በተሻለ መደላድል ላይ ሀገር ለመገንባት እንዲቻል ማነቆችን የማንሳትና እድሎችን የማመቻቸት ኃላፊነትም መንግስት ላይ የሚጣል ነው። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ በውጭ ሀገር የሚኖር የዲያስፖራ ማህበረሰብ በሀገራችን ሰላም፣ ፍትህ እና እድገት እንዲመጣ ከሁሉም ኢትዮጵያውያን ጋር በጋራ በመሆን ያልተቋረጠ ጥረት ስናደርግ ቆይተናል። በተለይም ኢትዮጵያውያን ሙስሊሞች ያነሱትን የመብት ማስከበር እንቅስቃሴ በድር ኢንተርናሽናልን ጨምሮ ዲያስፖራው ማህበረሰብ ሂደቱ ሰላማዊነቱ እንደጠበቀ እንዲቀጥልና በሕገ መንግስቱ የተረጋገጡ መብቶቹ እንዲከበሩ በተለያዩ መንገዶች ጫና ሲያሳድር ቆይቷል። እንደ ማንኛውም የመብት ማስከበር እንቅስቃሴም ጫናው ተጠናክረው በመቀጠላቸው በመንግስትና በዲያስፖራው ማህበረሰብ መካከል ተፈጥሮ ለቆየው መጠነኛ ቅራኔ መነሻ በመሆን ሀገራችንን መጠቀም ባለባት ደረጃ እንዳትጠቀም አድርጎ ቆይቷል። እነዚህ ቅራኔዎች ዋና መነሻቸው መብትን የመጠየቅና ሕገ መንግስትን የማስከበር ኃላፊነት የወለዳቸው በመሆናቸው በክቡር ጠቅላይ ሚኒስትር የሚመራው የለውጥ ሂደት ወደ ህዝብ መቅረብ ሲጀምር ህዝብም ወደ መንግስት መቅረቡን እያሳየ ነው። በተለይም ሙስሊሙ ያነሳቸውን የመብት ጥያቄዎች ለመመለስ ክቡር ጠቅላይ ሚኒስትሩ የወሰዱት ተነሳሽነትና በሁለቱ ሲኖዶሶች መካከል የነበረውን ቅራኔ ለመፍታት ያሳዩት ቁርጠኛ ድጋፍ አብዛኛው ኢትዮጵያዊ ፍቅር ይሳብና ለለውጡ ሂደት ድጋፉን አጠናክሮ እንዲቀጥል ያደርጋል። ክቡር ጠቅላይ ሚኒስትር፣ ክቡራትና ክቡራን፣ የተጀመረው የለውጥ ሂደት አካታችና አሳታፊ መሆን እንዲችል ጠንካራ ፍላጎት ያለን በመሆኑ መንግስት ይህንን ለማሳካት የሚያደርገውን ጥረት እንደምንደግፍ ቃል እንገባለን። እንዳይቀለበስም ተቋማዊ አሰራር ውስጥ ገብቶ ጠንካራ መሰረት እንዲይዝም ስንመኝ ለዚህ የሚያስፈልገውን ማንኛውንም አይነት ድጋፍ ለመስጠት ዝግጁ መሆናችንን በመግለጽ በድር ኢንተርናሽናልን ጨምሮ የዲያስፖራው ማህበረሰብ ከመንግስት ጋር በቅርበት እንዲሰራ የሚያስችሉ ድልድዮች እንዲዘረጉ እየጠየቅን በድጋሜ አብራችሁ ስለተገኛችሁ አክብራችሁ ስለመጣችሁ እናመሰግናለን። በሆል ኦፍ ፌም 2004 ተሸላሚና የኦሪጂን አሜሪካን ሶሳይቲ ኦፍ ካንሰር ሪሰርች ተሸላሚ
ነው። እንደዚሁም ደግሞ በኤንአይኤች የካንሰር ሪሰርችና በታዋቂ ታላላቅ ዩኒቨርሲቲዎች ሪሰርችንና የፕሮፌሰርነትን ስራዎችን እያቀረበ ያለው እንደዚሁም በምድር ኢትዮጵያ ለ5 ዓመት ያህል በፕሬዝዳንትነት እንዲሁም በሴክሬታሪና በቦርድ ኦፍ ትረስቲ ያገለገለውን ታላቅና የሀገራችን ሀብት እንደዚሁም ደግሞ ለልጆቻችን ትልቅ ተምሳሌትና ሀገራችን ትልቅ አፈራቻቸውና እንደዚሁም አሜሪካን ጨምሮ በዓለም አቀፍ ደረጃ የተለያዩ ሪሰርቾችን በማድረግ የሚታወቀው ዶክተር እና ሳይንቲስት ዘኪ ሸሪፍን ወደ መድረክ ጋብዛለሁ። إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله اللهم صل على سيدنا محمد وعلى آله وصحبه أما بعد السلام عليكم ورحمة الله وبركاته. ዛሬ በጣም ደስ የሚል እውነት አላህ ያመጣው አላህ የፈቀደው በምህረቱ እኛ ሁላችንም አንድ ቦታ በአንድ ጥላ ስር ተሰባስበን ፍቅርና ሰላምን ከክቡር ጠቅላይ ሚኒስትራችን ወስደን በየቦታው በየአገሩ በየክፍለ ሀገሩ በየዓለሙ ልናንሸራሸረው ዛሬ ኢንሻአላህ። መጀመሪያ ክቡር ጠቅላይ ሚኒስትር እንዲሁም የሀገራችን ባለስልጣኖች ጊዜያቸውን የተጨናነቀ ጊዜያቸውን መስዋዕት አድርገው እንዳጋጣሚ ሆኖ በድር ከዓመት በፊት የወሰነው ጉባኤው በዋሽንግተን ዲሲ ይካሄድ ነው ያዘጋጀው። እሳቸው የመምጣታቸው እንደው አንድ ቀን መሆኑ ተአምር ነው፣ ሙዕጂዛ ነው። እሳቸውም በአገሮቻቸው የውጭ ጉዳይ ሚኒስትራችን አቶ ለማ ወይዘሮ ብርቱካን አምባሳደራችንም እዚህ በመገኘታቸው በጣም ደስ ይለናል። እናንተ ጋር የመጣችሁ እሳቸውን ለማዳመጥ ስለሆነ ጊዜን አላቃጥልም። ስለ በድር ብዙ አንናገርም። በድር ይህን ነገር ስላዘጋጀና እዚህ ቦታ ስላደረሰን እንደገና የአላህ ተአምር ነውና አልሐምዱሊላህ ረብል ዓለሚን በጣም እናመሰግናለን። አሁን እቺ ውበት ያላት ቅርጽ ይዘው አላህ ያመጣቸው በዚህ ጊዜ ክቡር ጠቅላይ ሚኒስትራችን እሳቸው እዚህ መድረክ ላይ ሲመጡ የሁሉንም የሚያንጸባርቁ በዩኒቲ ኢን ዳይቨርሲቲ ብለው ሁሉንም ሰው አእምሮ ተቀይሮ ወደፊት እንዲራመድ ወደፊት እንዲገሰግስ ወደፊት አገሪቷን ለማዳበርና ለማሰልጠንና ከማንም አገር እንደማታንስ አድርገው የሁሉ ሀብት ጊዜያቸው በጣም አጭር ስለሆነ ክቡር ወልዶት ለሁላችን ጥሩ ቅርጽ ሆነው ለወደፊት ትልቅ ተስፋ ልባችን ሰፊ አድርገው ያመጡንና ለዚሁም አላህ እዚህ ከኛ እንድትገኙ ያደረጉት ለክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ እዚህ አስረክባቸው
السلام عليكم ورحمة الله وبركاته. በእናንተ መካከል መገኘት በመቻሌ የተሰማኝን ልዩ ደስታ ልገልጽላችሁ አልችልም። በዚህ ዘመን ሰዎች ሙስሊምን በትክክል እየተገነዘቡ ስላልሆነ መጀመሪያ የተናገርኩት ሀሳብ አሰላሙ አለይኩም ወራህመቱላሂ ወበረካቱ ማለት እስላም ሰላም፣ እስላም ረህመት፣ እስላም በረከት ነው ማለት ነው። በእያንዳንዱ ቋንቋችን ሰላምን፣ ረህመትን፣ በረከትን የምናውጅ ከሆነ ለእኛ ብቻ ሳይሆን ለዓለም እንደ ዛሬ ሳይሆን እንደ ትናንት በረካ የመጀመሪያ ሴት ጡት አጥብታ ረሱልን ማሳደግ እንደቻለች ትናንት የመጀመሪያውን አዛን ቢላል እንዳወጣ ትናንት ሙስሊሞች በሀገራቸው መኖር አቅቷቸው ወደ ኢትዮጵያ ሲመጡ የመጀመሪያው የኮራፕሽን የሙስና ግብዣ አንቀበልም ያለ ኢትዮጵያ እስልምና ሰላም፣ ረህመት፣ በረከት ከሆነ ኢትዮጵያውያን ጡት የምናጠባ ለጠላት የመጀመሪያውን ጥሪ የምናደርግ ሙስና ስንጋበዝ እንዲህ የምንል ለሌሎች ምሳሌ የምንሆን ነበርና ወደዚያ መመለስ አለብን። ሰሞኑን ዩናይትድ አረብ ኤሚሬት ከሼክ መሐመድ ቢን ዛይድ ጋር ስንወያይ ኢትዮጵያ ውስጥ የእስልምና ኢንስቲትዩት መክፈት እናስባለን፣ ምን ታግዘናለህ አልኩት። ብዙ እናግዛችኋለን፣ ምን ትፈልጋላችሁ? ማስተማር እናስባለን አለ። አይ እንድታስተምሩ ነው አንፈልግም፣ እናንተ ዲን ከፍቶባችኋል፣ እና እያሰብን ያለነው ቶሎ ቶሎ ብለን አረብኛውን ተምረን እናንተን አስተምረን ማመለስ ነው። ለምን እንደዛ አሰብክ አለ። ሁለት ነገር ያደረኩት እስላም ሰላም ለሁሉ የሚል አስተምሯል። በመካከለኛው ምስራቅ አልጄሪያ፣ የመን፣ ግብፅ አሁን እያጋጠመ ያለው ሁሉ እያፈረሰ ያለው እስላም ራሱ እስላም የሚያፈርስ እስላምን የማይገነባ እስላምን የማያግዝ እስላም እናንተ ውስጥ ስር የሰደደ ነው። ዋናው የፒስ አስተምሮ የሰላም አስተምሮ በስታችኋል። ሁለተኛው አንድ ሙስሊም ለመባል ወሳኝ ከሚባሉ ነገሮች ያው ሁላችሁ የምታውቁት አምስቱ ዋጅብ ተብሎ የሚጠራው ነው። ዋጅብ አንደኛው ማመን ሲሆን አራቱ ግን መስጠት ነው። ሰላት መስጠት ነው፣ ረመዳን መስጠት ነው፣ ዘካ መስጠት ነው፣ ሐጅ መን ኢስተጣዐ ኢለይሂ ሰቢላ መስጠት ነው። እስልምና ተቀበለ ማመን ስንሰጥ ሰላት ስንሰጥ ጊዜ መስጠት፣ ንያ መስጠት፣ ራስን መስጠት ነው።
ስንጾም ራስን ጎድቶ መስጠት ነው። ዘካ መስጠት ነው። መቀበልን መርህ ያደረገ እስልምና እስላም ይስታል። እስላም በሰላምታው ረሕመትን በረከትን ካወጀ በኋላ በሕይወቱ መስጠትን ይለማመዳል። ይሄ ሲሆን ኦሪጂናል ሙስሊም ይኖራል። ሁለተኛው ሀሳብ ኢትዮጵያ ውስጥ ያሉ ሙስሊሞች ሳውዲ፣ ቃታር፣ ዩኤኢ፣ ኩዌት ካሉት በሙሉ ይበልጣል። ተደምረው እነሱ 35 አይሆኑ። የእኛን ቁጥር ታውቃላችሁ። ለምን አመጣው የቁርአን ጉዳይ? እስላም በጀማዓ ያምናል አልኳቸው። እንደምንበልጥ እንደምንልቅ ካወቃችሁ ወደ ዋናው መርህ መመለስ ነው። ሰላምን፣ ራህመትን፣ በረከትን ማወጅ እስልምና መለማመድ። እሱ ስናደርግ ትናንት ሸሽተው እንደመጡ እኛ እንዳስተላልፋቸው አሁንም እኛ የምንሸሽባቸው ሳይሆን እነሱ የሚሸሽብን ይሆናል። ዛሬ በእናንተ መካከል እንድገኝ በር የከፈተልኝ ወንድሜ አቡበከር በጣም ላመሰግነው እወዳለሁ። አቡበከር በጣም ጊዜ የለኝም እንዴት ነው የማደርገው ስለው አንድ ነገር ነገረኝ። ሰይድ ማሞድ ያሉት ማታ እንዳልተኛ የህዝቦች አማና አለብኝ፣ ቀን እንዳልተኛ የእናንተ ስራ አለብኝ ብለው ነበር። መተኛት አትችልና አለ። እዛ ወገማ ነገር አሉት። በሱ ስም አንድ ታዋቂ ከሊፋ ነበሩ። አቡበከር ሲዲቅ ይባላል። እሳቸው አስተምሮ ዋና አንኳ የሁላችን ልብ የሚገዛው ካሳመንኩኝ አግዙኝ፣ ከሳት ካበላሸው አርሙኝ፣ አቃኑኝ የሚለው የእናንተ ስራ ስናበላሽ ብልሽት መናገር አይደለም። እንደሱ ሰዎች አሉ። የእናንተ ስራ ስናበላሽ እንደ ሙስሊም በመስጠት በፍቅር ማቃናት ነው። የእናንተ ስራ አልሳካ ሲል እንዲሳካ ዱዓ ማድረግ ነው። ኢትዮጵያ ውስጥ ብዙ ነገር ፈር ለቋል፣ መስመር ለቋል። ጠንካራ ዱዓ ያስፈልጋል። ኢትዮጵያ ውስጥ ጠንካራ ሙስሊም፣ ጠንካራ ክርስቲያን ተቋም እንዲኖር እንፈልጋለን። የተበተነ ሙስሊም አንፈልግም። ሙስሊም አንድ ነው፣ እሱም ጠንካራ ነው። በቅርቡ ከሁለቱ ኮሚቴዎች ጋር ያደረግነው ንግግር አንድ ከሆናችሁ ቀንና ማታ እናንተ ለማገዝ እንሰራለን። ከተከፋፈላችሁ ግን ትልቁን ሙስሊም በመካከለኛ ምስራቅ ካለው ይበልጣል ብለን የምንኮራበትን ሙስሊም እያፈረሳችሁ ስለሆነ ከእናንተ ጋር መቆም አንችልም ብያቸዋለሁ። የኦርቶዶክስ ክርስትና እምነት ሁላችሁም እንደምታውቁት ትልቅ የእምነት ተቋም ኢትዮጵያ ውስጥ ለሁለት ተከፍሎ ነበር። ትናንት ተሳክቶልን ወደ አንድ ተመልሰዋል።
ሲጠነክር፣ ሙስሊም ሲጠነክር፣ እኔ ሲጠነክር፣ እናንተ ስትጠነክሩ ዓለም ሁሉ እጁን ይሰጣል። ላለፉት 40-50 ዓመታት ኢትዮጵያ ውስጥ በእምነት ለመከፋፈል፣ በብሔር ለመከፋፈል፣ በጉርብትና ለመከፋፈል ያደረግነው ሁሉ ኪሳራ እንጂ ትርፍ አላመጣም። በእኛ ሀገር አረፋ ሲከበር ማን ትሪ አይነሳም፣ እዛው ላይ ነው የሚጨምረው። አብረን እንበላለን፣ በጀማዓ እንሰግዳለን። የጀማዓ እሳቤ በጋራ መኖር፣ መደማመጥ፣ መቻቻል፣ አንዱ ቢያጠፋ እንኳን ይመልሰው ብሎ መጸለይ ያካትታል። ይመልሰው ማለትና ያጥፋልኝ ማለት ይለያያል። ብዙ እያለን ብዙ ሀሳብ አለ፣ ብዙ ፍላጎት አለ። እናንተ በእውነት በንጹህ ልብ ከጎናችን ከቆማችሁ፣ በኢትዮጵያዊነት ጽኑ እምነት ካላችሁ፣ ኩራት በሀገር እንደሚያምር ካመናችሁ፣ ካገዛችሁ አትጠራጠሩ፣ በአጭር ጊዜ ውስጥ ታሪክ እንሰራለን። ታሪክ እንሰራለን ማለት ሸይጣን የለም ማለት አይደለም። የእናንተ ስራ ለቀናው ነገር ማገዝ፣ በየሰዓቱ ደግሞ አውዙ ይለያል። ኢትዮጵያ ውስጥ ኢንጂነር ስመኝ የሚባል ሰው ለሀገሩ እየሰራ ያለ ሰው ምንነቱ ለጊዜው ባልታወቀ ሁኔታ ይወጣል። ይህ ዜና ልብ ይሰብራል። ሰው በሀገሩ በጠራራ ፀሐይ የሚሞትበት ሀገር ከመምራት በላይ የሚያሳፍር ነገር የለም። ሽፍታ በጫካ ቆሞ ይቀማል፣ ይገድላል። ይህን በረና ያለ ነው። መሀል ሀገር በዚህ ሁኔታ የሰው ሕይወት ሲያልፍ ያሳዝናል። ነገር ግን ሸይጣን ሲጀመር ነበር እስከሚጨርስም ይኖራል። የእኛ ስራ ክፉ ነገር ስናይ ሰውነንና ማዘናችን አይቀርም። እዛ ሀዘን ውስጥ ግን አንኖርም። ጥርሳችን ነክሰን እንወጣለን፣ ወደፊት እንሻገራለን። እንደዚያ የምናደርግ የሚያስገድለን ነገር ምርጫ አልባ በመሆናችን ነው። ጥላቻውን፣ ስድድቡን፣ ብሽሽቁን ኖርንበት ውርደት እንጂ ትርፍ አላመጣም። አሁን የምንፈልገው ሰላም ነው። አሁን የምንፈልገው ፍቅር ነው። አሁን የምንፈልገው ይቅርታ ነው። ይሄ ደግሞ ዋጋ ይጠይቃል። ራስን ማሸነፍ ይጠይቃል። በመካከላችን ዲያቆን ዳንኤል ክብረት ይገኛል። ዲያቆን ዳንኤል እዚህ ቦታ እንድንገኝ በጣም ፍላጎት ነበረው። ለምን ስለው የሙስሊሞች ህብረት ያስደስተኛል። ለምን ስለ ሙስሊሞች አጥንታ አትናገሩ ስለው ዘንድሮ አንተ ስላለ ለሚቀጥለው ተጋብዞ ሰው ስለ ጎረቤት ለመናገር ጎረቤት ነው ማለት አይደለም። ዲያቆን ዳንኤል አብረው ስላደጉ አብረው ስለኖሩ ሙስሊሞች ለመናገር ሙስሊም መሆን አይጠበቅበትም። በሚቀጥለው ዓመት በእናንተ መካከል ተገኝቶ
ስለ እናንተ ፍቅር፣ ስለ እናንተ አስተምሮ፣ ስለ እናንተ ታማኝነትና ስለ እናንተ ተጭነት የሚያውቀው የሰማውን ያነበበውን እንደሚያካፍል ተስፋ አደርጋለሁ። ብዙ ሰው ከኔ ጋር አለ። ክቡራትማ ዶክተር ወርቅነህ መካከላችን አለ። አምባሳደር አሉ። አንድ ጥቁር ሙዳርማ አህመድ ሼዴ እነዚህ ወንድሞች በብዙ ነገር ሞራል እየሰጡ እያገዙ እንድቆም ዛሬ ከእናንተ ጋር እንድንገናኝ በጣም የሚረዱኝ በጣም የምወዳቸውና የሚረዱኝ ስለሆኑ ለእናንተ $1 በቀን ልታገዙ ለምኛችሁ ነበር። የለመንኳችሁ $1 ኢትዮጵያ ውስጥ ካሉ አይነ ስውራን እስካሁን ማስተማር የቻልነው 4% ብቻ። ለእኔ አትርዱኝ፣ ረዳት ያጡ አይነ ስውራን አስተምሩ። አመሰግናለሁ። እንግዲህ በፕሮግራም ጥበት ምክንያት መዝጊያውን ፕሮግራም በዚሁ አድርገነዋል። ግን ያው በእናንተው ግብዣ እንዲሁ ከፊታችሁ ወጥቼ ልታይ ካልሆነ በስተቀር መነገር ያለበትን ሁላችንንም መላ ኢትዮጵያውያንን ጭምር ወክለው ክቡር ጠቅላይ ሚኒስትራችን አጠቃለውታል። በእውነቱ ሁላችን ልብ ውስጥና አእምሯችን ውስጥ ያለውን መልእክት ነው ያስተላለፉት። ከእሳቸው የላቀ መልእክት ይኖረኛል ብዬ አይደለም። ግን ከምንም በላይ ሲሆን እዚህ ያለነው ኢትዮጵያውያኖች በኢትዮጵያ ምድር ላይ በሀገራችን በቤታችን ቁጭ ብለን እንደዚህ ብንነጋገር ደስ ባለ ነበር። ነገር ግን በእኛው ችግር በእኛው ጣጣ ግማሹ ስደተኛ አድርገን ግማሹ ደግሞ ለስደትም በወቅቱ ሳይበቃ መንገድ ላይ ያውሬ ራት ብሎ የቀረብንን ጭምር ስናስብ ይሄ ከፈጣሪ የተጣለብን ኃጢአት ሳይሆን
እኛ ኢትዮጵያውያኖች እኛው የኢትዮጵያ ልጆች አንድ ሆነን ተባብረን ተጋግዘን ለግላችን ለሀገራችን ጥቅም መስራት አቅቶን ነው ተበትነን በዚህ ያንን ማዕበል ርቀት እናንተ ፍለጋ እዚህ የመጣን ነው። ስለሆነ ከምንም በላይ ዋስትናችን አንድነታችን አንድ ስንሆን እንለወጣለን። አንድ ስንሆን በሌላው ላይ የምንመኘውንም እጃችን ማስገባት እንችላለን። እድላችንን የሚወስነው ማንም ሳይሆን እኛና እኛ ብቻ ነን። ስለሆነ ክቡር ጠቅላይ ሚኒስትራችን እንዳሉት የትናንቱ መቋሰል የትናንቱ አንዱን ስደተኛ አድርጎ አንዱን ባይተዋር አንዱን ቤተኛ አድርጎ መከፋፈል አንዱን ገሎ አንዱን ማዳን ሁላችንንም ጎዳ እንጂ ማንንም ዓለምም አልጠቀመም። ስለዚህ ሁላችንም ደግመን ደጋግመን እንደምንለው የአባቶቻችን ታሪክ ማለት ለታሪክ ነው። የነገ ልጆቻችን ምክንያቱም የነገ ልጆቻችን የአባቶቻችን ታሪክ የሚሉን የምንሰራው ሰርተን ለእነሱ የምናቆየው ቅርስ ስለምናጣ እኛ ዛሬ ኢትዮጵያ ልጆች እኛ ዛሬ ኢትዮጵያውያን በእውነትም ከወላጆቻችን የተረከብናትን ሀገር የምናዋርድ ትውልድ አይደለም። ሀገራችንን አዋርደን እኛም የምንዋረድ ዜጎቿ ሳንሆን ትናንት ከነበሩት ኢትዮጵያውያን የተሻለ እውቀት፣ የተሻለ ብቃት፣ የተሻለ አቅም ያለን ትውልዶች ስለሆነ ዛሬ እኛም እንደሌላው ዓለም ኖረን አልፈን ለነገው ትውልድ ደግሞ ጥሩ ታሪክ የማይፈርስ ሐውልት አቁመን ለማለት የራሳችንን ዛሬ ያለን ትውልድ የድርሻችንን መወጣት ስላለብን ለዚህ ደግሞ ሁላችንን ተባብረን ተጋግዘን አንድ ሆነን ለሀገራችን